ታሪኩ የሚጀምረው በሩቅ ላይቤሪያ እስር ቤት ሲሆን ማለቂያ በሌለው በረዶ ውስጥ ተደብቋል። ከሁለተኛው የዓለም ጦርነት በኋላ የሩሲያ ኃይሎች ብዙ የጀርመን ወታደሮችን ማርከው ቀን ከሌት በከሰል ማዕድን ማውጫዎች ውስጥ ከባድ የጉልበት ሥራ ያሰሯቸው ነበር። እስር ቤቱ ብዙ ጥበቃም አልነበረው፣ ነገር ግን ማንም ለማምለጥ እንኳን አይሞክርም። ምክንያቱም በሺዎች በሚቆጠሩ ኪሎ ሜትሮች በበረዶ የተከበበ ሲሆን ቅርብ የምትባለው ከተማ እንኳን ከ14000 ኪሎ ሜትር በላይ ርቃ ትገኛለች። ግን አንድ እስረኛ አሁንም ተስፋ ነበረው። ስሙ ሪድ ፌየር ይባላል። ብልህና ቆራጥ የሆነው ሪድ በዚያ እስር ቤት ውስጥ ለ25 ዓመታት ተፈርዶበት ነበር። ነገር ግን ሕይወቱ እዚያ እንደሚያልቅ ለመቀበል ፈቃደኛ አልነበረም። ሚስቱን ናፈቀ፣ ልጁን ናፈቀ እና በልቡ ውስጥ ሊያመልጥ እንደሚችል ያምን ነበረ። አንድ ቀን ያ ዕድል በመጨረሻ መጣለት። እስር ቤቱን ትቶ በከሰል ማጓጓዣ ባቡር ላይ በድብቅ መውጣት የሚያስችል መንገድን አገኘ። ባቡሩ በበረዶማ ምሽት ሲጓዝ ከዓመታት በኋላ ለመጀመሪያ ጊዜ ነፃነት ተሰማው። ግን ነፃነቱ ብዙም አልቆየለትም። ባቡሩ ከእስር ቤቱ ብዙም ሳይርቅ ቆመ እና ሪድ ሲመለከት አንድ የሩሲያ ወታደር ጠመንጃ ደቅኖበት ቆሞ ነበር። ሪድ ተያዘ። በዚህ ጊዜ ግን እንደገና ከመታሰር ይልቅ ክፍት ቦታ ላይ ጣሉት። ጣሪያም ሆነ መጠለያ አልነበረውም። በረዶ፣ ነፋስና ቀዝቃዛ ዝናብ ብቻ። ለ2 ሙሉ ቀን እዚያ ተተወ። በሶስተኛው ቀን ጠዋት የእስር ቤቱ የበላይ ጠባቂ ወደ እርሱ መጣ። አልጮኸበትም ወይም አላስፈራራው። በቀላሉ ጓደኞች እየጠበቁ ነው አለው። ሪድ አልገባውም። ወደ ሌሎች እስረኞች እስኪመለስ ድረስ ዱላዎችንና የብረት ዘንጎችን ይዘው ቆመው ነበር። በማምለጡ ምክንያት እነሱ ስለተቀጡ ለ2 ቀናት ምንም አልበሉም ነበር፣ ተከልክለዋል። እና አሁን ደግሞ ንዴታቸው ሊወጡበት ነው። ሪድ በጣም ተደበደበ። ወደ እስር ቤት ሆስፒታል ተወሰደ። ዶክተሩ እርሱም የጀርመን እስረኛ የነበረ ሊረዳው የሚችለውን ሁሉ አደረገለት። ሪድ በመጨረሻ ደክሞና ተሰብሮ አይኖቹን ሲከፍት ዶክተሩን ተመለከተና እንደገና እሞክራለሁ አለው። ግን በዚህ ጊዜ እርዳታ ያስፈልገኛል። ዶክተሩ ደንቆት ተመለከተው። ከዚያ ሁሉ በኋላም ቢሆን ሪድ ለመተው ዝግጁ አልነበረም። ዶክተሩ ሪድን ተመልክቶ ከእስር ቤቱ ማምለጥ የማይቻል መሆኑን ነገረው። ከወጣም እንኳን ውጭ ያለው ቀዝቃዛ አየር ይገድለዋል። ግን ደግሞ ውስጥ መቆየትም ቢሆን ቀስ በቀስ መሞት ማለት ነው። የሚሰሩበት የከሰል ማዕድን ማውጫዎች በመርዛማ ካርቦን የተሞሉ ነበሩ እና እያንዳንዱ ትንፋሽ እንደ ካንሰር በሽታ ነበረ። በዚያን ጊዜ ነበር ዶክተሩ ሪድ ያልጠበቀውን ነገር የተናገረው። እንዲያመልጥም ነገረው። ምንም ይሁን ምን አንድ ሳጥን ከፍቶ ሙቅ ልብሶቹን፣ ጫማዎቹን፣ ጓንቶቹን፣ ወፍራም ካፖርትና የነበረውን ሁሉ ነገር ለሪድ ሰጠው። ከዚያም ሽጉጥም ሰጠው። ሪድ ሁሉንም ነገር ለምን እንደሚሰጠው ጠየቀው እና ዶክተሩ በቀላሉ ምክንያቱም እኔ ጊዜ የለኝም አለው። እርሱም የማምለጥ እቅድ ነበረው፣ ግን ከሳምንት በፊት ካንሰር እንዳለበት ታወቀ። ዶክተሩ ቀጣይ ወር እንደሚሞት ያውቅ ነበር። በዚያ ምሽት ሪድ እንደገና አመለጠ። በዚህ ጊዜ ግን በእግሩ ነበር። በጨለማ ውስጥ ተራመደ። በበረዶና በብርድ ነፋሶች ጠዋት ሲመጣም እንኳን አላቆመም። በእስር ቤቱ የበላይ ጠባቂው ማምለጡን አውቆ ወደ ዶክተሩ ክፍል ሮጠ። ግን በጣም ዘግይቶ ነበር። ዶክተሩ ራሱን አጥፍቶ ነበር። እስረኛን በመርዳት ቢያዝ ምን እንደሚደረግ ያውቅ ነበር። አይተርፍም። ስለዚህ የራሱን ምርጫ መረጠ። የበላይ ጠባቂው ወዲያውኑ ሪድን በሕይወት እንዲያመጡለት ትዕዛዝ ሰጠ። ለቀናት ፈለጉ፣ ግን ከባዱ በረዶ የሪድን ኮቴ አስቀድሞ እያጠፋው ነበር። አብዛኛው ፖሊስ በቅዝቃዜ ሞቷል ብለው ያምኑ ነበር፣ ግን የበላይ ጠባቂው አልተዋጠለትም። ሪድ ጠንካራ መሆኑን ያውቅ ነበር እና ልክ ነው። ውጪ በበረዶ ላይ አሁንም ቢሆን ሪድ እየገፋ ነበር ወደፊት። ደግሞ ቀዝቅዞ ተርቦ ግን አሁንም መሄዱን አላቆመም። ባለፉት 9 ቀናት በእግሩ ሲሄድ ነበር። ምግቡ አልቋል፣ ሰውነቱም ደክሟል እና እያንዳንዱ እርምጃ ካለፈው የበለጠ ከባድ ነበር። ራብ በውስጡ ያንሾካሹካል እና እግሮቹ በጭንቅ ይንቀሳቀሱ ነበር። ግን አሁንም አላቆመም። አይችልም ነበር ማቆም። ቀናት አለፉ እና ጥንካሬው እየጠፋ መጣ። በመጨረሻ ሰውነቱ ተስፋ ቆረጠ። በበረዶ ውስጥ ወድቆ ራሱን ሳተ። ከሰዓታት በኋላ በዙሪያው በሰማው ድምፅ ቀና ብሎ አይኖቹን ከፈተ። ጭንቅላቱን አዞረ እና የባህር ውስጥ እንስሳ ነበር። ከቀናት በኋላ ለመጀመሪያ ጊዜ የሪድ አይኖች በሩ። ሽጉጡን አነሳና ለመተኮስ ሞከረ፣ ግን እጆቹ ይንቀጠቀጡ ነበር። ድካም ያዘው እና ሳተው። ያ ትንሽ እንስሳ ለመትረፍ ብቸኛ እድሉ ነበር። ሊያጣው አልፈለገም። ተነሳና ተከተለው። ግን እየሮጠ ሳለ ከስር ያለው በረዶ ተሰነጠቀ እና በቅጽበት ወደ ቀዝቃዛ ውሃ ውስጥ ገባ።
እግሮቹ በሆነ ስለታም ነገር ተወጉ። በውስጡ ስቃይ ተሰማው። ተጎድቷል፣ ግን ደግሞ ቆራጥ ነበር። በበረዶ ውስጥ እየተጎተተ ማሳደዱን ቀጠለ። እንስሳው ከድንጋይ ጀርባ ሊያመልጥ ሲል አገኘው። ከቀናት ረሃብ በኋላ ይህ ቅጽበት እንደ ተአምር ተሰማው። ሪድ አሁን ምግብ አገኘ፣ እስኪጠግብ በላ እና በመጨረሻም አረፈ። በዚያ ምሽት ከሳምንታት በኋላ ለመጀመሪያ ጊዜ በጠገበ ሆዱ ተኛ። ግን ጉዞን አልጨረሰም። ሪድ አሁንም ሙሉ በሙሉ ብቻውን ነበረ፣ በነጭ ዓለም ውስጥ በበረዶ ብቻ የተከበበ። ዝምታው ብቸኝነት ሊያሳብደው ተቃርቦ ነበር። ራሱን ማን እንደሆነና ለምን መቀጠል እንዳለበት አስታወሰ። በየቀኑ በኮምፓስ እየተመራ አቅጣጫውን ይፈትሻል። በትክክለኛው መንገድ ላይ መሆኑን ለማረጋገጥ ነበር። ሳምንታት አለፉ። ከዚያም ከ2 ወራት የእግር ጉዞ በኋላ የማይታመን ነገር ተከሰተ። አንድ ዛፍ አየ። በበረዶ ውስጥ የቆመ አንድ ትንሽ ዛፍ፣ ግን ለሪድ እንደ ውድ ሀብት ነበር። በዚህ ጊዜ ዛፍ ማየት ማለት የሚገርም ነው። እየሳቀ ወደሱ ሮጠ። ያ ዛፍ አንድ ነገር ማለት ነው። የበረዶ ክምር በመጨረሻ እያበቃ ነበር። ከባዱን ጉዞ አልፎታል። ትንሽ ራቅ ብሎ የአየሩ ጠረን ሁሉ ተቀየረ። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ሪድ ፈገግ አለ። በዚያ ምሽት ሪድ እንጨት ሰብስቦ እሳት ለኮሰ እና ለመጀመሪያ ጊዜ በሰላም ተኛ። በዛፎች ተከቦ ሙቀትም እየተሰማው ፖሊስ ወይም አጥር የሌለበት እንደገና ሰው መሆኑ ተሰማው። በሌላ በኩል የእስር ቤቱ ጠባቂ አሁንም በስራ ተጠምዷል። መፈለጉን አላቆመም። የፍለጋውን ራዲየስ ወደ 500 ኪሎ ሜትር አስፋፋ እና እያንዳንዱ ወታደር ሪድን በህይወት ወይም ሞቶ እንዲያመጣው አዘዘ። እዚህ ጋር ሪድ በጫካ ውስጥ እየተንከራተተ ነበር። በድንገት ከየት መጣ ሳይባል ኃይለኛ የበረዶ አውሎ ነፋስ መጣ። አውሎ ነፋሱ በጣም ኃይለኛ ስለነበር ረጃጅም ዛፎች እንኳን ከመሬት እየተነቀሉ ነበር። ከነዚያ ዛፎች አንዱ ተንከባሎ መጥቶ በሱ ላይ አረፈ። እዚያ ሊሞት ተቃረበ። ግን እድል ሙሉ በሙሉ አልጨከነችበትም። በዚያ ምሽት 2 እንግዳ ሰዎች ወርቅ ፍለጋ በአካባቢው እያለፉ ነበር። ሪድን ከዛፉ ስር ራሱን ስቶ አዩት እና እሱን ለማውጣት ሮጡ። ህይወቱን አተረፉለት። ከዚያ ጊዜ ጀምሮ ሶስቱም አብረው ተጓዙ። በመጨረሻም ወንዝ ጋር ደረሱ። ወንዙን ለመሻገር ጊዜያዊ የእንጨት ጀልባ ሰሩ። ሲጓዙ በመካከላቸው ያለው ዝምታም ጠፋ። ስለ ልጅነታቸው ታሪኮችን ማውራት ጀመሩ። ግን ማዕበሎቹ በድንገት ጠነከሩ። ጀልባው መወዛወዝ ጀመረ። ከሰዎቹ አንዱ ሚዛኑን ስቶ ወደ በረዷማ ውሃው ወደቀ። መዋኘት ደግሞ አይችልም። ጀልባው እየሰመጠ ነበር። ሳያቅማማ ሪድ ተከትሎት ገባ። ከውሃው ጋር እየታገለ ሰውየውን ይዞ ወደ ዳር ጎተተው። ህይወቱን አዳነለት። ግን ደግሞ ሁሉም ሰዎች ታማኝ አይደሉም። ሶስተኛው ጓደኛቸው ስግብግቡ ወደ ኋላ እንኳን አላየው።